የሁለት የአርት ፍልስፍናዎች ወግ ሮኮኮና ኒዮ ክላሲክ። ፈረንሳይና ጣሊያን የስዕልና የሥነ ጽሑፍ አብዮት የተቀጣጠለባቸው ሀገሮች ናቸው። ወደ ጣሊያን ፍሎረንስ ብናቀና ከመቶ በላይ መጽሐፍ ሊያጽፈን የሚችል የሬኔሳንስ አርት ሙቭመንት እናገኛለን። ፈረንሳይም ብትሆን የዋዛ አይደለች። በተለያዩ ጊዜያት የተለያዩ የአርት ፍልስፍናዎችን ያስተናገደች ሀገር ናት። 17ኛው መቶ ክፍለ ዘመን ፓሪስ። ነገስታቱ፣ መሳፍንቱና ከበርቴዎቹ ምናልባት በሰው ልጅ ታሪክ ታይቶ የማይታወቅ የቅንጦት ህይወት ይኖሩ ነበር። አሁን ያኔ አንተ አልተወለድክ ሰሚ ያገኘ በቃ ተሰከሰናል አይደል እንዳትሉ እንጂ ይህ የላይኛው መደብ ወይም ቡርጃውስስ የተጋነነ ህይወት በፈረንሳይ ስነ ጽሑፍ ውስጥ በጉልህ ተቀምጧል። ካላየው አላምንም ለሚል ሰው ደግሞ የሮኮኮ ስዕሎች በዘመኑ የነበረውን እውነት ፍንትው አድርገው ያሳያሉ። የሮኮኮ አርት ሙቭመንት በቀለማት ያሸበረቀ ሲሆን ለስላሳ የቀለም ቶን የሚጠቀሙም ነበሩ። በጌጣጌጦች ያሸበረቁ ልብሶች፣ እጅግ ውብ የሆኑ ጋርደኖች፣ ባጭሩ ውበት፣ ሀብትና የላይኛውን የፈረንሳይ ገዢ መደብ ህይወት ፍንትው አድርገው ያሳዩ የስዕል ዓለም ፈርጦች ናቸው። የሮኮኮ ሰዓሊዎች እንከን አልባ ስዕሎችን በመሳል ይታወቃሉ። ፕሮፖርሽን፣ ኮምፖዚሽን፣ ቅብጥርስ፣ ምንጥርስ የሚባሉት ነገሮች ተራ ክህሎቶች ናቸው በእነርሱ ዘንድ። የአካባቢን፣ የቆዳን፣ የእቃዎችን ቀለምና ቅርጽ በትክክል ማግኘት ለነሱ በጣም ተራ ነገር ነው። ይልቁንስ ከዚያ ተሻግረው ለውበትና ምስጢራዊ መልእክቶችን ለማስተላለፍ የሚጨነቁ ናቸው። እንግዲህ የሰው ልጅ በ17ኛው መቶ ክፍለ ዘመን እዚህ የስዕል ጥበብ ላይ ደርሶ ነበር ቢባል ማን ያምናል? ከናንተ ውጪ እናንተም ገራገር ስለሆናችሁ ነው። በ18ኛው መቶ ክፍለ ዘመን ግን ይህ የስዕል ፍልስፍና ፈተና ገጠመው። ከስዕሉ በፊት ግን የፈረንሳይ ገዢ መደብ ቡርዣውስስ ነው ፈተና የገጠመው። በያኔዋ ፈረንሳይ ሶስቱ የላይኛው መደቦች ማለትም የንጉሳውያኑ ቤተሰብ፣ ከበርቴዎችና የሃይማኖት መሪዎች ቀረጥ አይከፍሉም። ረበክ እንዴት ተጎዱ! በተቃራኒው የተቀረው ህዝብ ቀረጥ ተወዝፎበት ለመክፈል ይንደፋደፋል። ይህ በፈረንሳይ ከፍተኛ ምስቅልቅል ፈጠረ። የተቀረው ህዝብ በረሃብ ሲቆላ ዳቦ ዳቦ የሚሉት ለምንድነው? ኬክ አይበሉም እንዴ? እንዳለችው የፈረንሳይ ሌልት መሬት አይንካኝ ያሉ ቡርዣውስስን የፈጠረው ይህ ስርዓት እስከ ወዲያኛው ሊወገድ ተቃርቦ ነበር። ይህንን ኢፍትሐዊነት የተመለከቱት እንደ ሞንቴስኮ፣ ሮሲቭና ቮልቴር ያሉት ሰዎች ዘኢንላይትመንት የተሰኘውን ዓለምን የናጠ እንቅስቃሴ ጀመሩ። ይህ እንቅስቃሴ ሰዎች በመደብ መከፈላቸውን የሚቃወም በስሩ ሰፊ ርዕዮተ ዓለም የያዙ እናንተ ይወሳሰብባቸዋል ይቅርባችሁ የያዘ አብዮት ነበር። ይህም የፈረንሳይ አብዮትን ቀሰቀሰ። የወቅቱ የፈረንሳይ ንጉስ ሉዊ 16ኛን ጨምሮ የዘመናዊ ኬሚስትሪ አባት የተባለውን አንቶኒዮ ላቮይዘርን በጊሎቲን ያስቀላው ይህ አብዮት የአርቱን ዓለም እስከ ወዲያኛው ቀየረው። የፈረንሳይን የላይኛውን መደብ ቅንጡ ህይወት የሚያሳዩትን የሮኮኮ አርቶች ሲያዩ አይናቸው ደም ጎርስ የጀመረው የፈረንሳይ ህዝቦች አዲስ የአርት እንቅስቃሴ ይፈልጉ ነበር። ኒዮ ክላሲክ። ይህ አርት ሙቭመንት በቀለማት ያሸበረቁትን የሮኮኮ ስዕሎች በእጅጉ የሚኮንንና ህይወትን እጅግ በተጋነነና ከእውነት በራቀ መንገድ የሚገልጽ በማለት የትችት ናዳ ያወርዱበት ጀመር። ኒዮ ክላሲክ ማለት ትርጉሙ ኒዮ ማለት አዲስ ሲሆን ክላሲክ ደግሞ የቀደሙትን ዘመን ዘዴዎች ቀይጦ የያዘ ማለት ነው። በኒዮ ክላሲክ የጥንታዊቷ ግሪክ እና ሮም ታሪክ ትልቅ ቦታ ሲሰጠው የግሪክ ሚቶሎጂንም ያካትታል። በተጨማሪም ኒዮ ክላሲክ አርት ከቅርብ እስከ ሩቅ ዘመን የተፈጠሩ የታሪክ ክስተቶችን ለሮኮኮ ከመጠን በላይ ባላሸበረቀና ዝም ባለ ቀለም የሚገልጽ ነው። ይህንንም ለመረዳት በሮኮኮና በኒዮ ክላሲክ ዘመን የነበሩትን ኪነ ህንጻዎች ወይም አርኪቴክቸር መመልከት በቂ ነው።
የቀድሞ የፈረንሳይ ጀነራል ናፖሊዮን ቦናፓርቴን በትረ ስልጣን መጨበጥ ተከትሎ የኒዮ ክላሲክ ስዕሎች ሌላ መልክ ያዙ። እንደ ዛሬው ዘመን ሬዲዮ፣ ቴሌቪዥን፣ ሶሻል ሚዲያ በሌለበት በ18ኛው መቶ ክፍለ ዘመን የኒዮ ክላሲክ ሰዓሊዎች የናፖሊዮን ቦናፓርቴ ሁነኛ የፕሮፓጋንዳ መሳሪያዎች ነበሩ። ሰዎች ዛሬም ድረስ የናፖሊዮንን ስም ሲሰሙ ሱሪያቸው ላይ ሽንታቸውን የሚለቁት የኒዮ ክላሲክ የአርት ፕሮፓጋንዳ ደና አርጎ ገብቶላቸው ነው። የናፖሊዮንን ጀግንነት፣ ግርማ ሞገስና ጀብዱ ጥሩ ጨላ እየተገጫቸው አስምሩበት፣ ጥሩ ጨላ እየተገጫቸው የሚሰሩት የኒዮ ክላሲክ ሰዓሊዎች ናፖሊዮንን ከስራው በላይ በሰዎች አእምሮ እንዳይጠፋ አድርገው ተክለውታል። በአንዳንድ ስዕሎቻቸው ናፖሊዮንን ባልዋለበት አውለው በለየለት ቅጥፈት ስሙን የማጉላት ስራ በመስራት ቀኝ እጆቹ ነበሩ። የዘመኑ ኢንላይትመንት አስተሳሰብ የሚያሳዩም ነበሩ። ኒዮ ክላሲክ ሰዓሊያን አመክንዮ፣ ሞራል፣ ታሪክና ሚቶሎጂን እጅግ አስውበው ያስቀመጡ ልቅም ያለ ስራን የሚሰሩ አርቲስቶች ነበሩ። በኒዮ ክላሲክ ስዕሎች ዕውቀት፣ አመክንዮና ታሪክ በስፋት ይቀነቀናል። ሮኮኮና ኒዮ ክላሲክ የስዕል እንቅስቃሴ ብቻ አልነበሩም። ይልቁንም የሥነ ጽሑፍ፣ ሙዚቃ፣ የፖለቲካ ርዕዮተ ዓለም ጭምር እንጂ። እንጨት እያወናጨፈ ያን ሁሉ ሙዚቀኛን ደበግ የሚነዳው ኮምፖዘር የኒዮ ክላሲክ ሙዚቃ ሁነኛ መገለጫ ነው። መልካም ቻው።